ሰላም ሰላም ፈንዲሻ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አላችሁ? ነው ያለው። እግዚአብሔር ይመስገን። እኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? አላችሁ? ጠፍቼባችሁ ነበር ሰሞኑን ማለት ነው። እና ሰሞኑን ኢንተርኔት ተቋረጠብኝና ከዛ በቃ አልተመቸኝም ነበረ። በቃ ኢንተርኔት ማግኘት አልቻልኩም ምናምን በቃ በሆነ አጋጣሚ ብቻ ርቄ ነበር ማለት ነው። ዛሬ ተመልሼ መጥቻለሁ የኔ ውዶች። እና ዛሬ እቺ ፈንዲሻ የሆነች ልጅ እያለች ጉድ እየሰራችኝ ነው ማለት ነው። እየሰራችን ነው። እና ቪዲዮውን መቼም አይታችኋል ብዬ አስባለሁ። ትላንትና ለካ የተለቀቀው ትላንትና፣ እኔ ገና ዛሬ ነው እየሰራ ያለሁት። የፉፉ ወንድምም ደግሞ ሸበላ ነው እንደሱ ደግሞ ከፉፉ ግን ትንሽ ረዘም ይላል። እና ለተንኮል ሲሆን እንዴት ፈገግ እንደሚሉ ይኸው የውጭ ተንኮለኛ ልጅ ይኸው። ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ! ግን ማነው ደስ ያላችሁ ትላንትና በተሰራው ቪዲዮ? የምር በቃ የድሮውን ፍቅርዬንና ፉፉን በቃ የድሮውን ፍቅርዬንና ፉፉን ነው ትላንትና ያየ ነው እና በጣም ነበር ደስ ያለኝ። እናንተም ደስ ያላችሁ ቪዲዮውን መቼም አይታችኋል ብዬ አስባለሁ። እናንተም ደስ ያላችሁ ላይክ አድርጉ፣ ሰብስክራይብ አድርጉ ቻናሌንም ፈንዲሻ ፋሚሊ። በጣም ነው የምኮራባችሁ እኔ ምክንያቱም ሰብስክራይብ ስለምታደርጉ፣ ሰውን ስለምታበረታቱ፣ ከሰው ጎን ስለምትቆሙ፣ ሰውን ማሳደግ ስለምትወዱ በጣም ነው እኔ የምወዳችሁ የኔ ውዶች። አሁንም ሰብስክራይብ አድርጉኝ፣ እኔንም አሳድጉኝ እላቸዋለሁ። እና እንደዛ እያልኩኝ እንግዲህ እስቲ የሰሞኑን ቪዲዮ ላይ ሀሳብ መስጠት ባልችልም ግን ደግሞ ትላንትና የተሰራው ቪዲዮ ላይ ብቻ ሀሳብ ልስጥ ብዬ ነው ማለት ነው። ያው እንደነገርኳችሁ ነው። ሰሞኑን ዝም ብዬ በአጋጣሚዎች እከታተላለሁ። ገብቼ ሼር እና ላይክ አረግላታለሁ እወጣለሁ እንጂ እንትን ቪዲዮ ለመስራት አልተመቸኝም ነበረ። ዛሬ ነው በቃ እንትን ያልኩት በስርዓት ኢንተርኔት ላገኝ የቻልኩት እና ዛሬ ሳገኝ በቃ ሮጬ መጣሁ እላቸዋለሁ። እኔ ራሱ ቪዲዮ ካልሰራው እኮ የሆነ ቅር የሚለኝ ነገር እንትን ብሏል። በቃ ዩቱበር ሆንኩ ማለት ነው። ወይኔ ወጋ ይቀርም አሉ፣ ወጋ ይቀር እንደዛ እላቸዋለሁ የኔ ውዶች። እና ትላንትና በቃ የድሮዎቹን ፍቅርዬንና ፉፉዬን በቃ አሁን ከዚህ ቀጥሎ ደግሞ ማሞንና ማሚቱን እንደሚሰሩልን እርግጠኛ ነኝ በጣም። ምክንያቱም ስለምታከብረን ስለምትወደን የምር በቃ እኛን ለእኛ ትልቅ ቦታ ስላላት ስለ እኛ ስለምትጨነቅ ማሙና ማሚቱንም ደግሞ አምጥተው አንድ ቀን እንደው ያስቁናል፣ ያዝናኑናል ብዬ አስባለሁ። ትላንትና እንግዲህ በጣም ነው ደስ ይል የነበረው ማለት ነው። ይኸው ጡንቻዋን ስታሳይ አረች ልጅ እኮ ትላንትና ግን በጣም ነው የሳኩትኝ። እኔ ፉፉ መቶ ሲርበተበት ማለት ነው። እሱ ሊነካ ስል ዋይ ጥልበታለች ማለት ነው እንዳነከኝ። እሱ ደግሞ እጁን ስብስብ ያደርጋል እውነቱ መስሎት። የኔ አባት እኔ ልሸወድል የምር። እና እንደዛ አርገው መጨረሻ ላይ ግን አስደስተችው። ማች ለብሶ በቲክቶክም መጥተዋል። በቲክቶክም የመጡትም ደግሞ አንዳንዶቻችሁ ወስዳችሁ ወደ ዩቱብ ፖስት እያደረጋችሁ ነበረ። ኧረ ከፍቅርዬ ጎን ያላችሁ ሰዎች በሙሉ እኔ እንጃ፣ እኔ ለእናንተ ቃል የለኝም በእውነት። በቃ ስማርት ሆናችሁ ናችሁ እና በቃ ትላንትና በጣም ደስ ብሏቸዋል። ትላንትና በጣም ተደስታቸዋል ብዬ አስባለሁ። እኔም በጣም ደስ ብሎኛል ትላንትና። በቃ ያ የድሮ እንትና ሳቃቸው፣ ጨዋታቸው ስለተመለሰ እንደዚህ እነሱ በቃ ፍክት ማለት ስለቻሉ የእውነት በቃ በጣም ነው ደስ የሚለውና እንደዛ እላቸዋለሁ የኔ ውዶች። እቺ እብድ ልጅ ምን እንደምናረጋት እኮ ነው ግራ ይገባል። ይኸው አሁን ታማለች በቃ አሁን ደግሞ ትቷታል። ኧረ እቺ ልጅ እንደዛ ነው የኔ ውዶች። ትላንትና በቃ በትላንትናው ቪዲዮ ደስ ካላችሁ ላይክ አድርጉ የኔን እና በቃ እኔን ማበረታቱኝ የምር እኔን ማበረታቱኝ። በጣም ነው የምወዳችሁ። እያቃጠረችልን ነው አሁን። ምስጢር እያወራች ነው እሱ ሳይሰማት እኮ ያው በምልክትም አይቀርም እኮ በምልክትም ታሳይናለች። ብዙ ነገር ትሆናለች። እና እንደዛ ነው። እስቲ ቆይ ቪዲዮ ትንሽ ይግባ፣ እንትን ድምጽ ይግባ ትንሽ።
ቃልቃል ሆንሽ ልጅ አንቺማ ቆይ ትላንትና ደግሞ የሰው ኮሽና ውስጥ ሄደሽ እንትኑን ጭንቅላት ላይ ተሸክመሽ ውረድ አልወርድም አለሻ። አይ ፍቅር አይ ፍቅር ፍቅር የምትወዱ ግን በምክንያት ነው። አሁን ለምሳሌ እሷን የምትወዱበትን ምክንያት ብትጠየቁ ምንድነው የምትመልሱት? እስቲ ኮመንት ላይ መልሱልኝ። የምር ይሄን ነገር ፈልጌው ነው ማለት ነው። እስቲ ፍቅርም በምን ምክንያት ነው የምትወዷት? ማለት ሰው ነች፣ እሷም አይደለ? እሷም ሰው ነች፣ ከማንም የተለየ ሰው አይደለችም፣ ግን የተለየ ሰው ነች። እንደማንም ሰው ነች፣ ግን ከሰው የተለየ ሰው ነች። ስለዚህ ምንድነው እስቲ እንትን የምትሉት ማለት ነው። በቃ ፍቅርም በዚህ ምክንያት ነው እኮ ነው የምወዳት ማደንቃት የምትሉት በምንድን ነው? እኔ ግን ብትጠይቁኝ በአስተዋይነቷ ነገሮችን የምታገናዝብበት መንገድ በቃ እሱ ያስደስተኛል። ቆንጆም ነች። በዚህ ላይ ደግሞ በቃ እንደ ማንኛውም ሰው ቆንጆ ናት፣ ውብ ናት፣ በጣም ፍልቅልቅ ናት። ምንም ከሷ የማይደነቅና የማይወደድ ምንም ነገር የለም። ምንም ነገር የለም። ለዚህ ነው በቃ ሚዲያ ሁሉ በሷ ፍቅር ያበደውና በቃ ያ የሷ አፍቃሪ ቀረ እንዴ? ወይኔ ያ ልጅ ያሳዝን ነበርኩ። ያ ልጅ እኮ ያሳዝን ነበረ። ፉፉን የሚያክል መከታ ጎኗ እያለ ጠግቦ እያለ እሱ ደግሞ በእሷ ፍቅር አብጃለሁ በቃ ሰሞኑን ከሄድኩኝ አገኛታለሁ ብሎ ሲፎክርብን ነበር። ሻንጣ ሁሉ ሲያዘጋጅ ነበር ዳቁቱን እንትን ውስጥ ሄድ እያለ ማለት ነው። እና ምን ላይ እንደደረሰ አናቅም። እንግዲህ በሰላም ና ወደ ሀገር ተመለስ ግባ ብለነዋል። ከመጣክ እንግዲህ ከፍቅርዬ ጎን ቆመ ከአንድ ቀን ቪዲዮ እንደምሰራለን ተስፋ እናደርጋለን ብለነዋል። ግን እስከ ዛሬ ድረስ አላየነውም። ብዙ አወራው እኮ እኔ ራሴ። እስቲ ቆይቺ ፈንድሻ የሆነች ልጅ ታውራ አሁን። እኔ እኮ እንድመጣ አልፈለኩም ነበር። አባቡክ ሄደ ደወለ። እሺ ስትታጠፍ እሺ ታጠፍ በቃ ታገኘኛለህ። እሺ የታመመች ሴት የፉፉን አሯሯጥ ብቻ ይኸው በት ይላል። ይኸው እንዴት እንደሆነ ተመልከተው። ጂም በእግዚአብሔር ተው በእናትሽ ነው ማለት ፍቅር ወይኔ ቆይ ይሄ ጂራስ ይሄ እግሬ በጣም ነው የሚያማው። ምን ሆነሽ ነው ትለኛለህ? እንዴ ለሰርግ ልሄድ ለብሼ ፍቅር ምን ሆነሽ ነው እንደዚህ? በእናትህ ተው ንፋስ ታስገባበታለህ። ሄጄ የምን መኪና ነው? ደውያለሁ ራይድ ጀምር ለምን መጣህ? እኔ እኮ እንዳጠራው ብዬው ነበረ። ምንድን ነው የሚያንቀለቅልሽ? ምን ትሰራለች ከመኪና ጋር? አንቺ መኪና ነሽ የምትጋጭው? መች መኪና ተጋጨ? ምንድን ነው ያለኝ? እሺ መተውኝ ነው እንጂ የሆኑ ሰዎች ማታ ወደዛ አቡኪ እንደዛ ነው ያለኝ። ወሬ አታብዥ። ደንግጦ ብዙ ነገር ብሎ ሊሆን ይችላል። በቃ ወይኔ ጀመር እኮ እንዲህ እንደምትጨነቅ ስላወኩኝ አትደውልልህ እያልኩ ደውሎልህ እናቴ ተው ወገቤ። እኔ ስንት ነገር ይሄ ብቻ እኮ ነው በቃ በስነ ስርዓት የሚሰራው። ይህ አላመመኝም። በቃ ያየክ በቃ የምነካው የሚያመኝ ቦታ እየምሰራው አውቀሽ ነው። ያቡኪ ለምን እንደደወለልህ እኮ ነው ግራ ግብት ያለኝ። ፍቅር አውቀሽ ነው አይደል? በቃ ማንም ይረዳኝልም። በቃ አሁን አንቺ ተመናጨቅሽ። በቃ ካሜራ ይዘሽ በቃ ሂድ። አልፈልግም ሂድ። ማን ጠራክ? እውነት ከሆነ ለምን ካሜራ ይዘሽ አንተ ለምን ካሜራ ወጣኸው? ለምን ካሜራ ወጣኸው? ሲጀመር ሲጠይቀኝ እንዳታወጣ ብየዋለሁ። ሲቀጥል ደግሞ በቃ መሄድ ትችላለህ። ሂድ። አልፈልግም በእናትህ። ያዘግሽ ነው። ራይዱ መጣ መሰለኝ እየደወለ ነው። እሺ የምን ላይ እኔ ወስድሻለሁ። አልፈልግም። ስትነካው እያመመኝ እንዴት አቅፋለሁ? እንዴት ነው የሚያስበው? በእናታችሁ ቆይ እዛ ሁን።
ታቅፈኛለህ እና እሺ በዚህ ደግ ጀመሪያ ቁጣ ዝም ብለህ አታንሳኝ። 1 2 3 በል 1 2 3 እሺ አሁን ምንም እንደዚህ እጅ መስቀል አልችልም። እቀፈኝ እንደዚህ አድርገህ ቆይ 1 2 3 ልበል። የት ነው 1 2 3 አንተ ለብራይ ጫንከኝ ይሄዳል ያለ ጫንከኝ አልወርድም እሺ በቃ አባበለኝ አባበል እኔ እኮ የምራሙኛል አላመመሽም በእናትህ ሆና ሎጋነች የደም ገንቦ አረማመዷ ግሩ በዛ ተንገዳግረሽ እንድትወርቂ ነሽ። እንደዚህ አሽከረክረዋል። ፍቅር ግን አንድ ነገር እንዳታወራ በዚህ ነው ማሽብክ መታህና ቀስ ብለህ እዚህ ጋር ራሱ ነው የራሱ ጨውኩኝ። ምን መስሎህ ነው ግን ፉፉ ደግሞ እንዳነከኝ ለምን ይልካሉንም ነው እንዳነከኝ አልፈልግም። ራሴ ልጠዋለሁ። ለምን የእውነት አልተለጠፍሽም ነው? አሁን ካሜራ አለ። የማልፋቸውን ነገሮች ስቄ ፈገግ ብዬ አሳልፋለሁ። ካሜራ ምንም ነገር ብላ ካሜራ ነው እጮሃለሁ። ጌታን እኔ በቃ ብዙ ነገር አስቤ ነበርና ቤተሰብ ደግሞ ናፍቀናቸዋል በድሮ ማንነታቸው። እውነት ነው። ይቅርታ በላ። አይ ለስለስ ባለ ድምፅ ይቅርታ ምንድን ነበር የቤኪ ዘፈን? ይቅርታ አውቀዋለሁ ልብሽ አላውቀውም ግጥም አንቺ ዝም ብለሽ አታወሪም እንዴ? እሺ የሆነ ዘፈን ጣል አድርግልኝ። ስማ ዝፈኝ አንዴት ዝፈኝ ስማ። እሺ እንዳስቅ። እሺ አልስቅም። እስቲ የጎረምሳ ድምፅ ስለማውቅ አልስቅም ማለት ይሄ በድምፅ አላፍር እንትናችንን የሚገልጽልን ዘፈን ዝፈኝ። በቃ ገብቶሻል፣ ተረድተሽኛል። እሱን ነገር የሚተካ ዘፈን ያው የወንድ ዘፈን ነው። እኔ በሴት ቀይሬ ልስፈነው። በራቀን ነው ቆንጆ ልክ እንዳንተ። አረ በወንድ አይመጣም፣ በሴት ልስፈንልህ። በቃ በራቀን ነው ቆንጆ ልክ እንዳንቺ ያማረ ዛሬ ነገይና በርቺ በፈገግታሽ ደምቆ ባንቺ ይጸዳል የኔ ደስታ እጥፍ ሆኖ ያድጋል። እጥፍ ድርብ ሆነ ቢታሰስ ቢፈለግ እንዳንቺ ይገኛል ያደለው እንደኔ ጉብል ሰው ያጸምዳል። አሁን ዘየደልኝ ልብ ያገኘ መላ ቆንጆ ልጅ ቆንጆ ቀን ሰጠኝ ሳያዳላ። የኔም እንዳንተው ነው ወዳጄ ቆንጆ ሸጋለች ከደጅ የክፉ ቀኔ ነች የደስታዬ ማስታወሻ ሲነኳት አልወድም ሐዘኔን ብሶቴ መርሻ ለደስታዬ ማልገኝ ቀድሞ ከሷ ሌላ ከፋይ ስል ከጎኔ ንጻቸች ወደ ኋላ ፈልጌ አጥቻት አላውቅ ሁሌ ለኔ
ዛሬም ከደስታዬ ጋር ትድመቅ ትሁን ጎኔ ብዬ ነካ ያደረኩት እንደ አልበሙን ብዛት ነው መልልኝ ሻኑ ስጦታዬ ስጦታዬ የለም እባክህ ደስ እንዲል ነው በቃ ደስ የሚል ጊዜ አሳልፈን የኔ ውዶች ያለፉትን ነገሮች ማስታወስ እፈልጋለሁ። ማለት ቀልድ አይደለም። በዚህ ትንሽ ነገር ሊመስል ይችላል እና እኔና እሷ ጋር በጣም ብዙ የሚፈጥረው ነገር አለ። ማች መሆኑ ብቻ ብዙ ታሪኮች አሉ እኔና እሷ ጋር እና ይመቻችሁ። ለማንኛውም ከዛ አንጻር